የሰላም ድርድሮች ተቀደው ተጥለው የዲፕሎማሲው ጠረጴዛ በባሩድ ጭስ ተሸፍኗል። በሆርሙዝ የባህር በር ላይ የታየው ትዕይንት ተራ ግጭት አይደለም፣ የሃያላን መንግስታት የህልውና ፍልሚያ እንጂ። የአሜሪካ የብረት ክንፎችና የኢራን የበቀል ዝናብ ፊት ለፊት ተጋጥመዋል። ውቅያኖሱ በደምና በነዳጅ ተበክሏል። ሰማዩም በአጥፍቶ ጠፊ ድሮኖች ተወሯል። ይህ በሁለት ሀገራት መካከል ያለ ጠብ ብቻ ሳይሆን የዓለምን የኃይል ሚዛን የሚቀይር የኢኮኖሚውን የደም ስር የሚበጥስና ምናልባትም ወደ ሶስተኛው የዓለም ጦርነት የሚመራ የመጨረሻው ምዕራፍ መጀመሪያ ሊሆን ይችላል። ዛሬ በአውደ ዓለም የዩቲዩብ ቻናላችን የባህር ላይ አሞራዎችና የየብስ አንበሶች የተፋጠጡበትን ዓለምን ያሸበረውን የኢራንና የአሜሪካንን የለየለት የጦርነት ዝርዝር መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮን ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የጦርነት ነጋሪቱ ተጎስሟል። የባህር ላይ አሞራዎች ክንፋቸውን ዘርግተዋል። ያረጀው ቁርሾ አገርሽቶ የውቅያኖስ ሞገዶች በባሩድ ጭስ ሊታጠኑ ጥቂት ሰኮንዶች ብቻ ቀርተዋቸዋል። ዛሬ ዓለም የምትመለከተው የዲፕሎማሲውን ጠረጴዛ ሳይሆን የሚወነጨፉ የብረት ዝናቦችንና በባህር ላይ የሚንሳፈፉ ግዙፍ የጦር አውድማዎችን ሆኗል። ኢራን የንግድ መርከቦችን አትነኩም በሚል ዛቻ አሜሪካንን ስትገዳደር ቆይታ አሁን ግን ነገሩ ከመገዳደር አልፎ ወደ ፊት ለፊት ግንባር ተሸጋግሯል። የአሜሪካ የጦር መርከቦች የኢራንን የንግድ መስመር ለመዝጋት ሲሞክሩ የቴህራን ፈጣን ጥቃት ሰንዝሮ አምላጭ ጀልባዎችና የሚሳኤል ባትሪዎች አፈሙዛቸውን አዙረዋል ሲል ኢርና ዘግቧል። አሜሪካ የአንዲትን ጭነት መርከብ በአካል በከባድ መሳሪያ መምታቷን ተከትሎ የኢራን የጦር አዛዦች የበቀል ዝናብ እንደሚያዘንቡም ዝተዋል። ልክ እንደ ንብ መንጋ የሰማዩን አካል የሚወሩት የኢራን ድሮኖችና የባህር ላይ ሚሳኤሎች ወደ የአሜሪካ የጦር መርከቦች አቅጣጫ መተኮሳቸውም ተሰምቷል። ይህ ግጭት እንዲሁ ተራ የጥይት ልውውጥ አይደለም፣ ይልቁንም የበላይነትን የመቀማት ፍልሚያ ነው። ኢራን ሆርሙዝ በተባለው ጠባብ የባህር በር ላይ ያላትን ተጽዕኖ ተጠቅማ የአሜሪካንን ግዙፍ የባህር ኃይል ለማንበርከክ እየሞከረች ነው። አሜሪካ በበኩሏ የባህር መንገዱን ክፍት ለማድረግ በሚል ሰበብ የብረት ጓንቷን አውልቃ ለለየለት ጦርነት ዝግጁ መሆኗን እያሳየች ነው ሲል ሲኤንኤን ዘግቧል። አሁን እየታየ ያለው ትዕይንት የቀይ ባህርና የፋርስ ባህረ ሰላጤ እሳተ ገሞራ ሊፈነዳ መቃረቡን የአሜሪካው ፎክስ ኒውስ ዘግቧል። ኢራን የአጥፍቶ ጠፊ ድሮኖቿን በማሰማራት የአሜሪካን የራዳር ስርዓት ለማዘናጋት እየሞከረችም ነው። አሜሪካ ደግሞ በቴክኖሎጂ የላቁትን የሚሳኤል መቃወሚያዎቿን በማሰለፍ ምላሽ ትሰጣለች ተብሎም እየተጠበቀ ነው። ጦርነት የፖለቲካ ቀጠሮ ሳይሆን የጥይትና የደም ድግስ ነው እንደሚባለው አሁን በሁለቱ ሀገራት መካከል ያለው ሁኔታ የቃላት ጦርነትን ጨርሶ ወደ የብረት ግብግብ ተሸጋግሯል። ታዲያ የጦርነቱ ነጋሪት ድምጽ ከፍ ብሎ መሰማቱንም ቀጥሏል። አሁን ባለው መረጃ መሰረት ቀጣዩ ምዕራፍ የለየለት የአየር ላይና የባህር ውስጥ ፍልሚያ መሆኑ አይቀሬ ሆኗል ሲል ዎል ስትሪት ጆርናል ዘግቧል። የኢራን የጦር አዛዦች የብረት ዝናብ ብለው የሰየሙት የአጸፋም ጥቃት ተጀምሯል። ኢራን ካለችበት ስትራቴጂካዊ ቦታ በመነሳት በመቶዎች የሚቆጠሩ ካሚካዜ ወይም አጥፍቶ ጠፊ የሚባሉ ድሮኖችንና የባህር ላይ ተወንጫፊ ሚሳኤሎችን ወደ አሜሪካ የጦር መርከቦች ረጭታለች። የአሜሪካ አምስተኛው የባህር ኃይል ክፍለ ጦር በበኩሉ ራዳሮቹ የጠላት አረር መምጣቱን እንዳበሰሩ የመከላከያ ጋሻዎቹን ወደ ተግባር ማስገባቱን ይፋ አድርጓል። የኢራን ፈጣን የጥቃት ጀልባዎች እንደ ንብ መንጋ ግዙፎቹን የአሜሪካ የጦር መርከቦች ከበው የትንኮሳ ጥቃት እየሰነዘሩ መሆኑም ተሰምቷል። ከኢራን ምድር የተተኮሱት ፋታና ሃይበር የተሰኙ ባሊስቲክ ሚሳኤሎች የባህር ዳርቻዎችን ሰንጥቀው ወደ ኢላማቸው እየተወነጨፉም ይገኛሉ። አሜሪካ በአካባቢው ያሏትን የአየር መከላከያ ስርዓቶች በሙሉ ወደ ቀይ መስመርም ቀይራለች። የዋይት ሃውስ የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባም ተቀምጧል። የአሜሪካ ቀጣይ እርምጃዎችም የኢራንን የሚሳኤል ማከማቻዎችን ማውደም ሊሆን እንደሚችል ተገምቷል። የአሜሪካው ቢ52 ስትራቴጂካዊ ቦምብ ጣይ አውሮፕላኖች ከሩቅ ምስራቅና ከአውሮፓ ተነስተው ወደ ቀጠናው እያመሩ መሆኑን ሲቢኤስ ኒውስ ዘግቧል። አሜሪካ ከጥይትና ከባሩድ ጎን ለጎን የኢራንን የጦር ትዕዛዝ ማዕከላትና የራዳር ስርዓቶች የሚያርመሰምስ የሳይበር ጥቃት ልትሰነዝር እንደምትችልም ተገምቷል። ይህ ጦርነት በሁለቱ ሀገራት መካከል ብቻ የሚቀር አይደለም። በዚህ ጦርነት ምክንያት የቀይ ባህርና የኤደን ባህረ ሰላጤ ንግድ እንቅስቃሴ ሙሉ ለሙሉ ሊገታም ይችላል። የሁለቱ ሀያላን ግብግብ አሁን ካለበት ደረጃ አልፎ ወደማይመለስበት የጥፋት አዘቅት እያመራ መሆኑን የሚያሳዩ ምልክቶችም እየታዩ ይገኛሉ።
ኢራን ባልተጠበቀ ሁኔታ የመንጋ ጥቃት የተሰኘውን ስልቷን ስራ ላይ አውላዋለች። በመቶዎች የሚቆጠሩ ትናንሽ ግን ገዳይ የሆኑ አጥፍቶ ጠፊ ድሮኖች እንደ ክረምት አንበጣ ሰማዩን ወረውታል። ታዲያ በዚህ የኢራን ጥቃት የአሜሪካ የጦር መርከቦች የኤሌክትሮኒክስ መቃወሚያዎቻቸውን በመጠቀም የድሮኖቹን ግንኙነት ለመቁረጥ ቢሞክሩም ጥቂቶቹ ግን የመከላከያ ሰንሰለቱን ጥሰው የአሜሪካን አውሮፕላን ተሸካሚ መርከቦች ኢላማ እያደረጉ ነው። ከላይ ሚሳኤልና ድሮን ሲዘንብ ከባህር በታች ደግሞ የኢራን ትናንሽ ሰርጓጅ መርከቦች ድምጻቸውን አጥፍተው የአሜሪካን ግዙፍ መርከቦች ለመብሳት ስራ ላይ መሆናቸው ተነግሯል። ይህ የድመትና የአይጥ ጨዋታ የባህር ላይ ውጊያውን እጅግ አስፈሪና አሳሳቢ ያደርጉታል። በሁለቱ ሀገራት ጦርነት ምክንያት ዓለም በሁለት ጎራ የመከፈል ምልክቶችንም እያሳየች ትገኛለች። የምስራቁ ጎራ በሚል ሩሲያና ቻይና የአሜሪካን እርምጃ ግልጽ ወረራ በማለት ሲኮንኑ ለኢራን አስፈላጊውን የደህንነትና የሳተላይት መረጃ እየሰጡ እንደሆነም ተገምቷል። የምዕራቡ ጎራ በሚል ደግሞ የእንግሊዝና የፈረንሳይ የጦር መርከቦች አሜሪካን ለማገዝ ወደ ቀጠናው መቃረባቸው ተሰምቷል። የሆርሙዝ የባህር በር አሁን ላይ መተላለፊያ ሳይሆን የሞት ወጥመድ ሆኗል። የኢንሹራንስ ኩባንያዎች መርከቦች በዛ አካባቢ እንዳይረግጡ አግደዋል። የነዳጅ ዋጋ መናር ብቻ ሳይሆን ዓለም አቀፍ የንግድ መስመሮች በመቋረጣቸው ምክንያት የታሸጉ ምግቦችና የመድኃኒት አቅርቦቶች ላይ እጥረት ሊከሰት እንደሚችል ተሰግቷል። አሜሪካ የቀይ ባህር ጥበቃ በሚል የሰየመችውን ኦፕሬሽን ወደ መብረቅ ጥቃት ቀይረዋለች። የኢራን የባህር ዳርቻ የራዳር ጣቢያዎችና የሚሳኤል ማስወንጨፊያ ታንኳ የአሜሪካውያን የክሩዝ ሚሳኤሎች ቀዳሚ ኢላማ ሆነዋል። ኢራን በበኩሏ የሰማይ በሮች ይከፈታሉ የሚል ስያሜ የሰጠችውን መጠነ ሰፊ የሚሳኤል ድግስ ጀምራለች። በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በኳታር የሚገኙ የአሜሪካ የጦር ሰፈሮች በኢራን የረጅም ርቀት ሚሳኤሎች ክልል ውስጥ መግባታቸውም ተረጋግጧል። በሁለቱም ወገኖች የሚሰነዘረው የሳይበር ጥቃት የሳተላይት ግንኙነቶችና የባህር ላይ አሰሳዎችን እያዛባ በመሆኑ ቀጠናው በቴክኖሎጂ ድቅድቅ ጨለማ ውስጥም ወድቋል። ኢራን የሆርሙዝ የባህር በርን በፈንጆች ማጠር መጀመሯን የኢራን የመንግስት የዜና ወኪል የሆነው ታስኒም የዜና ምንጭ አስነብቧል። የኢራን እስላማዊ አብዮታዊ ዘብ የረጅም ርቀት የሚሳኤል ባትሪዎቹን በሙሉ መልቀቁንም በይፋ አስታውቋል። ከአሜሪካ የጦር ሰፈሮች ውስጥ ኳታር የሚገኘው አልኡዴይድ እና በባህሬን የሚገኘው የአምስተኛው ክፍለ ጦር ማዕከል በሚሳኤል ናዳ ተናውጧል። እስራኤል ቀዩን መስመር አልፋቸዋል በሚል በኢራን የውስጥ ክፍል በሚገኙ ስትራቴጂካዊ የኃይል ማመንጫዎችና የጦር ካምፖች ላይ የአየር ድብደባ መጀመሯን የሚገልጹ ሰበር ዜናዎችም እየወጡ ይገኛሉ። አሁን ላይ የሆርሙዝ የባህር ወለል አሁን የተመቱ መርከቦች ፍርስራሽ የሚከማቹበት የብረት መቃብር ሆኗል። ግዙፉ የአሜሪካ አውሮፕላን ተሸካሚ መርከብ በድሮን መንጋ ጥቃት ክፉኛ መጎዳቱ ሲነገር፣ በምላሹም የኢራን የባህር ኃይል ዋና ዋና መርከቦች በአሜሪካ ሃርፑን ሚሳኤሎች ተመተው ሰጥመዋል። የባህር ውሃው በፈሰሰ ነዳጅ ተበክሏል። አካባቢውም ለዓመታት የማይጠገን የተፈጥሮ ውድመትን አስተናግዷል። ቴህራን ድሉ የኛ ነው፣ ሰይጣኗን አሜሪካንን አንበረከክን በሚሉ መዝሙሮች የተናወጠች ነው። ዋሽንግተን በበኩሏ የአሜሪካንን ጥቅም የነካ አይተርፍም በሚል ዝግ የጦር ካውንስል ስብሰባ ላይ ትገኛለች። ዛሬ የሆርሙዝ የባህር ወለል የብረት መቃብር ሆኗል። የጥይት ናዳው ለጊዜው ቢቆም እንኳ በልቦች ውስጥ የተዘራው የጥላቻ መርዝ ግን ለትውልድ የሚተርፍ ነው። አሜሪካ የቴክኖሎጂ የበላይነቷን ለማስከበር፣ ኢራን ደግሞ የክብርና የጥንካሬዋን ምልክት ለማሳየት የከፈሉት ዋጋ የሰው ልጅን ስልጣኔ ወደ አዘቅት እየገፋው ይገኛል። ጥያቄው ግን አሁንም ምላሽ አላገኘም። ዓለም ከዚህ የጥፋት ድግስ በኋላ ወደ ቀድሞ ሰላሟ ትመለስ ይሆን ወይስ አሁን የታየው የብረት ዝናብ የሰው ልጅን ታሪክ የሚደመድም የኒውክሌር እሳት መቅድም ነው? እናንተስ ምን ትላላችሁ? አሜሪካና ኢራን የገቡበት የለየለት ግጭት የት ላይ የሚያበቃ ይመስላችኋል? ሐሳባችሁን በኮመንት መስጫው ላይ አጋሩን። እንደዚህ ያሉ ወቅታዊና ሚዛናዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። አውደ ዓለም ዓለምን የሚመለከቱበት ሰፊው መስኮት ነበር። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።